ወንጌል የሚባል የለም፣ ቤተክርስቲያን የሚባል የለም፣ አገልጋይ የሚባል የለም፣ ክርስቲያኖች የሚባል የለም። የምትኖርበት ክፍል ተቆለፈብህና የእኛ ጌታ የእኛ ኢየሱስ ትናንትናም ዛሬ ስሙም ሕያው ነው የሚፈውስ። እዛው እያለህ ቸርች ውስጥ ነበረ። የኢትዮጵያ ክርስቲያኖች ሄደው የሚያመልኩበትን አንድ እዚህ የዚህ ሁለት የሚያክል እዚህ የመጣችሁ አምልኩ ብሎ ሰ ይህ ቻሌንጅ የተለያዩ ቦታዎች ላይ እየተቸገርኩ ነው ያገለገሉ። ተንጋልዬ አለቅሳለሁ። በእግዚአብሔር መንግስት ውስጥ አስተዋጽኦ ማድረግ ለሚፈልጉ ወጣቶች እጁም እግርም የሌለው ሰው እየተንፏቀቀ በር ላይ ደርሷል። በዚች ትንሽዬ ክፍል ውስጥ አንድ ጽሑፍ ዝም ብሎ ይዞራል አለ። ላንብብልህ ይለኛል። እኔ ከ3 ነው 4 ደረጃዎች ወጣሁ። እዚህ ጋ ነው የሚጀምረው ማለት ነው። ሰላም ጤና ይስጥልኝ የውድ ተመልካቾቻችን፣ ይህ የዋርካ ኪንግደም ዌይ ሚዲያ ነው። ዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘን እንቀርባለን። ዛሬም ደግሞ እንደተለመደው አንድ በጣም ተወዳጅ በጣም የምንወደው ፐርሰናሊ እኔ በጣም የምወደው ሰው ይዤላችሁ መጥቻለሁ። እኔ ኤኬሌ አልላችሁም፣ ስለዚህ እሱ ራሱን ያስተዋውቃል። ወደ እሱ እንሄዳለን። ጌታ ኢየሱስ ይባርካችሁ። ስለጠራችኝ ስለጋበዛችኝ አመሰግናችኋለሁ። ስሜ ታከለ ይባላል። ታከለ ስግሶ ቀልባሙ ይባላል። አሁን ልጅ ያደግኩት በድሮ ከምባታና ሀዲያ በሚባል አውራጃ ውስጥ የምትኖር አሁን ግን ማዕከላዊ ኢትዮጵያ አንገጫ ወረዳ ገርባ የምትባል ቀበሌ ነው ተወልጄ ያደግኩት። ቤተሰቦቼ በሙሉ በጌታ ናቸው። አባቴም እናቴም ሰፈሩም በሙሉ ምናልባት ከኮሚኒቲው 97 ወይም 98% የወንጌል አማኞች ናቸው። በዛ ማህበረሰብ መካከል ከህፃነታችን ጀምሮ መዝሙር ስትዘመር አብረን እየዘመርን ስብከቶችን እየሰማን ያደግነው። ሰዎቼ መካከል 3ኛ ልጅ ነኝ። ከኔ በላይ 2 እህቶች አሉ። ከኔ በኋላ 3 ወንድሞች አሉኝ። እንደዚህ ሁላችንም ጌታ ከሚወድ ቤተሰብ ነው ያደግኩት። አገልግሎት እንዴት ጀመርክ ላልከኝ፣ አገልግሎት ከታች ልጅ ሆኜ ነው ጀመርኩት። ትንሽዬ ሆኜ ነው ጀመርኩት። ያንም ምንድነው ከኳየር ጀመርን። ኳየር ውስጥ ኳየር እኮ ብዙ ሰዎች ማደግ ለብዙ ሰዎች ጅምር ቦታ ነች። በጣም ድንቅ ቦታ ነች እና ከኳየር ጀመርኩኝ። ከዛም እያደኩ ሲመጣ ሜሎዲካ የምትባል አንድ ረጅም የሙዚቃ መሳሪያ ነበረች። እኔ ነበር የሚጫወትላቸው። አሁን ያለ አይመስለኝም። እንደዚህ በደረት ይዘ ነው የምትጫወተው። እሷ ጊዜ ሲያበቃ አኮርዶን የሚባል ሙዚቃ ነበር። እሱ ለብዙ ዘመናት እሱን ተጫውቻለሁ 12ኛ ክፍል እስከምጨርስ ድረስ። 12ኛ ክፍል እስከምጨርስ ድረስ እዛ አካባቢ በወንጌል የአቅምቴን ያክል አገለግል ነበር። በዝማሬ እናገለግል ነበር። ፕሮግራም በመምራት እናገለግል ነበር። 12ኛ ከጨረስን በኋላ የግድ አካባቢ መቀየር ነበረብኝ። ያም 77 ዓመተ ምህረት ማለት ነው። ዋው እዛ ይጀምራል። ከዛ በኋላ ያለውን ያ በጣም ደስ ይላል። 77 ማለት እኔ የተወለድኩት ከዛ ከተወለድክበት ሀገር ለቀህ ወደ ሻሸመኔ ነው የመጣኸው? 12ኛ ክፍል ጨረስኩኝ። ያኔ ምን ይደረግ ነበር መሰለ፣ እዛ አካባቢ 12ኛ የጨረሱ ልጆች ወይም ተማሪዎች ስራ ፍለጋ የሚወጡት ወደ ባሌ ቲቸርስ ትሬኒንግ ኢንስቲትዩት ነበረ። እዛ ለመመዝገብ ፍጽሞ የማላውቀው ነገር፣ በጣም ልጅ ነበርኩኝ፣ ግን መውጣት ነበረብኝ ብዬ ወሰንኩኝ። ሄድኩኝና ተመዝግቤ ግን ሳላልፍ ቀረውና ተመልሼ ወደ ሐዋሳ መጣሁ። ማነው ወደ ሻሸመኔ መጣሁ።
ከዛ አልፌ ወደ ሐዋሳ ነው የሄድኩት። ወደ ቤተሰብ አልተመለስኩም። ትንሽ እልህ ነበረ። ወደዛ አልመለስም፣ አንዳች ነገር መሆን አለብኝ የሚል እና ከሐዋሳ ነው ወደሚቀጥለው ደግሞ የአገልግሎት ጉዞ የጀመርኩት። በጣም ደስ ይላል። ወደ ሐመር አገልግሎት ሳትሄድ በፊት አንድ ነገር ሰምቻለሁ፣ አንድ ታሪክ ሰምቻለሁ እና እዚህ አሁን ያለ አይመስለኝም። በቀለ ሞላ ሆቴል ቁጭ ብለህ የሆነ ነገር ገጠመህ። እሱ ከሐመር አገልግሎት በፊት መሰለኝ። ያ ነገር ምን ነበር እስኪ? ሎንግ ስቶሪ ነው፣ በጣም ረጅም ታሪክ ነው። ከሐዋሳ 2 ዓመት ሐዋሳ ከቆየሁ በኋላ የዛን ጊዜ የኮንስትራክሽን ሚኒስቴር የሚባል አሁን የለም። አሁን ግብርና ሚኒስቴር፣ ትምህርት ሚኒስቴር እንደሚባለው ኮንስትራክሽን ሚኒስቴር የሚባል አንድ በሚኒስቴር መስሪያ ቤት የሚተዳደር ኦርጋናይዜሽን ነበር፣ ድርጅት ነበረ። እዛ ዶክመንቴን አቅርቤ ነበር ለመቀጠር። ከ3 ቀን በኋላ ሄጄ ቼክ ሳደርግ ወደ ሞያሌ ተመድቤያለሁ። ሞያሌ እንደሆነ አላውቅም፣ ህይወቴ ምናልባት ሰምቼ አላውቅም። እና ከ3 ቀን በኋላ ተዘጋጁ ተባለ። ጊዜው በጣም ከባድ ነበረ። የዛን ጊዜ የሆነች ለየት ያለች ወረቀት ትወጣልን ነበረ ከኮሚሳሪያት ጽሕፈት ቤት፣ ወደዛ ማለፊያ ወረቀት ይሰጠን ነበር። እሷ እንደ ፓስፖርት ነች፣ በጣም ወሳኝ ነገር ነበር። ሞያሌ ለመሄድና ለመመላለስ እሷ ወረቀት ካለች በጣም ወሳኝ ወረቀት ነበረ። እሱን ለሰራተኞች ሙሉ አጥተው ነበር። ወደ ሞያሌ ሄድኩኝ ማለት ነው። ያቤሎ አደርን። ከያቤሎ 2ኛ ቀን እዛ ጋር ደረስን። ያ ማለት 79 ዓመተ ምህረት ማለት ነው። ከ79 ዓመተ ምህረት የሄድኩበትን የኦርጋናይዜሽን ስራ ጀመር። እኔና ጓደኞቼ ነበሩ፣ የአዲስ አበባ ልጆች ነበሩ፣ የሐዋሳ ልጆች ነበሩ። ከተወሰነ ጊዜ ከሰራው በኋላ እነሱ ወደ ስደት ሀገር ጠፉ ማለት ነው። እኔን ምን እንደከለከለኝ ለጊዜ በዛን ጊዜ በማላውቀው ሁኔታ፣ አሁን ነው የገባኝ፣ በማላውቀው ሁኔታ እነሱ ሲሄዱ እኔ ቀረው ማለት ነው። በመቅረቴ ይጸጽተኝ ነበር፣ በጣም ይቆጣ ነበር፣ እናደድ ነበር። ምንድን ነው አስቀረኝ ይል ነበር። ምክንያቱም እነሱ ወደ ሪፊውጂ ገቡ። ከዛን ጊዜ ኢትዮጵያ ውስጥ ኮሚኒዝም ስርዓት ስለነበረ ወደዛ የሄዱ ሰዎች ቶሎ ነው ወደ ዩሮፕ ሀገር፣ ሌሎች ሀገሮች የሚሄዱ እና እኔ ሞያሌ ቀረሁ ማለት ነው ያንን ስራ እየሰራሁ። እዛም 1 ዓመት ከሰራው በኋላ ስራውን ትቼ ወንጌል የሚባል የለም፣ ቤተክርስቲያን የሚባል የለም፣ አገልጋይ የሚባል የለም፣ ክርስቲያኖች የሚባል የለም። ስሙን ራሱ መጥራት አችልም ነበረ። የጌታን ስራ ስም የምጠራበት ዝማሬ ምናፍቅ፣ የእግዚአብሔርን ቃል ማጥናት የማችልበት፣ ድንገት ካገኙ የምትመታበት፣ የምትታሰርበት ጊዜ ነበር። በህይወቴ የማረሰው አንድ ሰው ነበረ። ወክ እያደረግኩኝ የድሮ ዝማሬዎች፣ የድሮ ስብከት፣ ያደግኩበት አካባቢ በየቀኑ ነው ፕሮግራሞች ያሉት እና ይሄ በዓመትም የማይገኝበት ቦታ ነው የሄድኩት። ወክ እያደረግኩኝ አንድ የአህያ ጋሪ ውሃ ጭኖ የሚሄድ ልጅ ትንሽዬ መዝሙር ይዘምራል። ደነገጥኩኝ፣ በጣም ደነገጥኩኝ። የኛ ጌታ የኛ ኢየሱስ ትናንትናም ዛሬም አዲስ፣ ስሙም ሕያው ነው የሚፈውስ። በኮንፍራንስ ላይ ያለው ያክል ነው የተሰማኝ። እሱም ቀስ ብሎ ነው የምዘምረው፣ አህያውን እየነዳ ይላል። አሁን ከብዙ ጊዜ በኋላ የቤተክርስቲያን መሪ ሆነዋል፣ ትልቅ ሰው ሆነዋል። አሁን ጳውሎስ ባንጌ ይባላል። የቡርጂ አካባቢ ሰው ነው። በዛ ይኖር ነበረ። እንደ ብርቅ በህይወት የማረሰው ሰው አንድ እሱ ነበር። ከዛ ሎንግ ስቶሪ ለማሳጠር ያክል እዛ ጥቂት ወንድሞች በኤልፓ በቴሌኮሙኒኬሽን የመንግስት ሰራተኞች ከመሀል ሀገር ተመድበው ወደዛ ሄዱ ነበር። ከነዛ መካከል ጥቂት ክርስቲያኖች ስለነበሩ እዛ አብረን ማምለክ ስለማንችል ኬንያ ውስጥ አልፈን አንግሊካን ቤተክርስቲያን የሚባል ቸርች ስለነበረ እነዛ እየሄድን ተደብቀን እያመለክን ነበር። እንዲህ እያለ ነው ወደ ሞያሌ ሄድኩት እና የሞያሌ ቆይታ ከዛ በኋላ በዛ አላበቃም ነበር።
10 ምናምን ዓመት ቆየው ማለት ነው ሙያሌ። ሞያሌ። ዋው! አም፣ ወደ ኬንያ ከተሻገርን በኋላ አንድ ዲሲ ነው ዲኦ የሚባል ዲስትሪክት ኦፊሰር ወይም ዲሲ ዲስትሪክት ኮሚሽነር ይላሉ፣ ዲሲ ዲኦ ይላሉ። እና ከነዛ አንዱ ስለ ኢትዮጵያ ሁኔታ ስለሚያውቅ የኢትዮጵያ ክርስቲያኖች ሄደው የሚያመልኩበትን አንድ ከዚህ የዚህ ሁለት የሚያክል እዚህ እየመጣችሁ አምልኩ ብሎ ሰጠ። ዋው! በጌታ የሆነ ሰው ነው፣ ኮሚሽነር ነው፣ የተፈረ ሰው ነው። ያንን ክፍል ሰጥቶን እናመልክ ነበረ። ሙዚቃ ምናምን አያስፈልገውም ነበር። ቤቱ እንትኑ ወለሉ በእንጨት ነው የተሰራው። ከስር ወደ ታች ባዶ ነው። እንዲህ እንዲህ ስናደርገው ድምፁ እንደ ሙዚቃ ነበረ እና እሷን ጊዜ አረሳትም። ላይክ የዛሬ 40 ዓመት አካባቢ ማለት ነው። 2 ዓመት ካገለገልን በኋላ ወይም ህብረት እያደረግን ከቆየን በኋላ በማናውቀው ሁኔታ ሁላችንም ወደ ተለያዩ ቤቶች ተበታተንን ማለት ነው። ለመልካም ነው የሆነው፣ ተጣልተን ሳይሆን ለከ ከነዛ መካከል እያንዳንዱ ሰው የመጣበት ባክግራውንድ አለው አይደለ? አንዱም ከሙሉ ወንጌል ነው፣ አንዱ ከኤምኬሲ ነው፣ አንዱ ከመካነ ኢየሱስ ነው፣ አንዱ ከቃለ ሕይወት ነው። ከዛ ውጭ ሌሎች አልነበሩም እዛን ጊዜ። እዛ ለማሳጠር ያክል አሁንም ቸርች ጀመርኩኝ። በመካነ ኢየሱስ ውስጥ ነበርኩኝ፣ ግን ያ ቤተክርስቲያናትም ሰብሳቢ ሆኜ ስራ ነበር ለረጅም ጊዜ። እዛ ይሰብካለው፣ ዘምራለው፣ ሙዚቃ ይጫወታለው፣ ሁሉ ነገር ሆነን እንሰራለን። በኬንያም በኩል በኢትዮጵያም በኩል አለው። ቀስ እያለ በአንድ ቤተሰብ ውስጥ ነው የጀመርኩት። ያን ቤተሰብ ጌታን የሚያውቅ ቤተሰብ ነበር። አሁን ወደ ጌታ ሄደዋል። ጌታ እጅግ በጣም የተጠቀመበት ሰው አቶ ዮሐንስ ጴጥሮስ ይባላል። ባለቤቱም ወይዘሮ ዘላለም ፍስሐ ትባላለች። ቤታቸውን ነው የሰጡ። እነሱን እግዚአብሔር እጅግ በጣም የተጠቀመባቸው ሰዎች ናቸው። የእግዚአብሔርን ቤት በቤታቸው ውስጥ ማስቀጠሉት የብዙ ሰዎች መኖሪያም ነበር። የደከመው የሚያርፍበት፣ የተሰደደ ሰው መጥቶ የሚደበቅበት፣ የሚበላበት፣ የሚለብስበት፣ የሚጽናናበት ያ ቤት ነበር። እንደ ልጆቻቸው ነበር የሚያየውን ነው። እዛ ቤት ቆየሁኝ። እዛው 12 ዓመት ያክል እዛ አገለግል ነበረ። ከዛ ቤተክርስቲያን ራሷን ችላ ተመሰረተች። እሷን ብቻ ሳይሆን ሌሎችንም ብራንቾች 1 2 3 ሆና ነው የወጣሁት። እዛው እያለህ ቸርች ውስጥ ነበረ ኖር የነበረው የሆነ በምታገለግልበት ጊዜ? ኦኬ፣ ጥሩ ጥያቄ ነው። አሁን ብዙ ቦታ ነበር ማድረው። ቸርች ውስጥ አድር ነበር፣ ወንበር ላይ አድር ነበር፣ ከሰዎች ጋር ተጠግቼ ይኖር ነበር። ያ እዛ ጋር ሳታልፍ ግን አንድ የሰማሁት ነገር አለ። ቸርች እየኖርክ በምትኖርበት ክፍል ተቆለፈብህና ያን ታሪክ እንዴት ነው የምታስታውሰው? እሷ መጨረሻ ጊዜ ነበረች። ኦኬ። ከዛ በፊት ወደ እነዚህ ሰዎች አሁን ቅድም የነገርኩ ሰዎች ቤት ከመምጣቴ በፊት የተለያዩ ቦታዎች ላይ እየተቸገርኩ ነው ያገለገልኩት። አገልግሎት ትመጣለህ፣ ማረፊያ የለህም። በህይወቴ በጣም መረሳው አንድ ካደርኩባቸው ለአንድ ቀን ሳይሆን 10 ቀን 20 ቀን 30 ቀን ሊሆን ይችላል ያደርኩበት የቢራ ጠርሙሶች የሚቀመጡበት ቦታ ነበረ። ሌሊቱን በሙሉ አንዳንዴ አልተኛም ነበረ። ሰውነት ሲወጣ ቢራ የጠጣው ሰው አይነት ሽታ ነበረ፣ ያመኝ ሁሉ ነበረ። አንድ ልጅ አስፈቅጄ እዛ ያደርኩባቸው ግዛቶች አለ። ብዙ ሰው አውቀውም ያን እኔ ብቻ ነው የማውቀው። እሱኛውን ነገር አላወራላቸውም ነበር። እንደ ትልቅ ቻሌንጅ እንደ ትልቅ ችግር አላወራም ነበር። እዛን ጊዜ ማገልገሉን ነው መኖሩን ነው እንትኑን ነው የምንፈልገው። ከመሻ በኋላ ለተወሰነ ጊዜ ተቸገርኩ። አብሬያቸው የምኖርባቸውም ሰዎች አንዳንዶቹ ተቀይሮ ሌላ ሀገር ሲሄዱ
ይጨልምብሃል። እነዛ ሰዎች ለመኖር ብቻ ሳይሆን የምትጠቀምባቸው ያላቸውንም ነገር ሼርም የሚያደርጉ አይነት ሰዎች ናቸው። እነሱ ሲቀየሩ ሌላ አካባቢ ሲሄዱ የመንግስትም ሰራተኞች ስለነበሩ እኔም ከእነሱ ጋር ይሰደድ ነበረ አንዳንድ ጊዜ እና በመጨረሻም አሁን ስሙን የጠራሁት ያ ቤተሰብ እውነት ድንቅ ቤተሰብ ነበር ለእኔ። ግሩም ቤተሰብ ነው። በጣም ነው የሚወዱኝ። በጣም እዛ ቤት ተቀበሉኝ። እዛ ቤት መኖር ጀመርኩኝ። ትኖራለህ። በህይወቴ ውስጥ አንዳንድ ጊዜ ሁል ጊዜ ሰላም አይደለም የሆነው። አንዳንድ ጊዜ ችግሮች ይፈጠራሉ። የችግሮቹ ምክንያት ምንም ይሁን ምን በመጨረሻ ጊዜ አዲስ አበባ ደርሼ ስመለስ ቤቱ ተዘግተዋል። አዲስ አበባ ለቤተክርስቲያን ጉዳይ ነው የሄድኩት። ለቤተክርስቲያን ጉዳይ ሄጄ በጣም ተሳክቶልኝ ጥሩ ነገር ሆኖልኝ የሄድኩበትን ነገር አሳክቼ ሲመጣ ለእኔ ግን እጅግ በጣም የሀዘን ጊዜ ነበር የጠበቀኝ። ቤት እንዳይገባ ቤት ተቆልፈዋል። ብዙ ነገር ተበላሽተዋል። እንደዛ ሆኜ 3 ቀንም ሳልቆይ ከዛ በኋላ ያችኑ ከአዲስ አበባ ሲሄድ ይዣት የሄድኩትን ትንሽዬ ጨርቆች ያሉበትን ሻንጣዬን ይዤ ሻንጣም የምትባል አይደለችም ትንሽዬ ነገር ነው ይዤ በቀጥታ ወደ ሻሸመኔ የመጣው ማለት ነው። ቅድም የጠየቅኩት ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እዚህ መጣሁና ተቸገርኩ በጣም መጥቼ አንድ የዚችን የምታክል ክፍል ተከራየሁኝ። በጣም ቀንሱልኝ ብያቸው 30 ብር ተከራየሁ ማለት ነው። 04 በቴሌ ቀጥታ ወደ ላይ ወጥተህ 04 ነው ተከራየሁኝና አንድ ትንሽዬ ምንድን ነው ማትሬስ ነበረች፣ ፍራሽ ነበረች። ፍራሹ ላይ ተኝቼ ምንም ነገር የለም ፍራሽና እኔ ነኝ እና መጽሐፍ ቅዱሴ እና ያቺ ትንሽዬ ቡቱቶ ምናምን በህይወቴም የማረሰው እንደዛም ቀን ተሳክቶልኝ የማይሆን በጣም ማረሰው ቀን እንዲህ ተንጋልዬ አለቅሳለሁ ማለት ነው። እያለቀስኩኝ ያለው ይህን የሚያካክሉ አይጦች ሁለት፣ አንዱ በዛ በኩል አንዱ በዚህ በኩል ሁለቱም ይሳሳቃሉ። ግብዳ ናቸው፣ ይሳሳቃሉ። በጣም አለቀስኩ። በእኔ ላይ ነው ብዬ እንዲህ መናገር ጀመርኩ። ስማ አልኩት፣ ለትንሽ ጊዜ ነው አልኩት። ከትንሽ ጊዜ በኋላ እዚያ አታገኘኝም አልኩት። መልእክቱ ገብቶኛል። መልእክቱ አይጦች አይደለም። ተጥለሃል፣ ከዚህ አትነሳም፣ አሁን ተረስተሃል፣ ማንም አይህም የሚል ነው መልእክቱ። ምክንያቱም ከዛ በኋላ የሉማ፣ ከዛ በኋላ የሉም እና በጣም አለቀስኩና እንደዚህ እየረጨሁ ማለት ነው። ከዚህ በኋላ እዚህ አታገኙኝም፣ ለዘላለም ላልመለስ በትልቅ ክብር በኃይል በትንሣኤ ኃይል ያገለገልኩት ጌታ ያነሳኛል ብዬ ተናገርኩ። ምንም በሌለበት ሜዳ ውስጥ ለአይጦቹ ነበር የምናገረው። ከዛ ተኛው ማለት ነው። ተኝቼ ስነቃ የለውም። ለካ እነዚህ አይጦች በሰፈሩን የሚያስቸገሩ ነበሩ እና አንድ የቤቱ ትልቅ ሰው የነበሩ መጥተው በ3ኛው 4ኛ ቀን ላይ ልጄ አሉኝ። አቤት። መድኃኒት አድርገህ ነው እዚህ ቤት ውስጥ ያሉ አይጦች የጠፉት? አዎ አልኳቸው። እና ከዛ ይቀጥልልህና እዛ መኖር ጀመርኩኝ። ትንሽ ከጌታ ጋር አንድ ነገር ወሰን። ከቤትም አልወጣም። ለሚቀጥሉት 5 ቀናት ውስጥ አልወጣም፣ ውጭ አልወጣም አልኩኝ። አሁን ፋንትሽ የሚባል ያኔ ወጣት ልጅ ነበር፣ ትንሽ ደስ የሚል አማኑኤል ህብረትና አማኑኤል ህይወትና ህብረት ቤተክርስቲያን አሁን ዋና መጋቢ ነው። እሱ ከውጭ ታኬ እያለ ስጠራኝ ሰማሁና ቁልፉን ወረወርኩለት ከታች። ለእሱ ሰጠሁት ማለት ነው። ለምንድን ነው የምትሰጠኝ ታኬ ስለኝ፣ ከእንግዲህ ስለማልወጣ ከዚህ ለ5 ቀን ለተወሰነ ጊዜ እጸልያለሁኝ፣ ቁልፏን ያዛታል። ቁልፉን ጋ ካለ ይወጣ ነው። ክሬዚ
ፈጽሞ የማታደርገው ነገር እጠይቀዋለሁ እና አረ አለና መልሶ ወረወራት። እሱ ለ5 ቀን እዛው ነበረች። አይ ቲንክ ሳላነሳት ማለት ነው። ተንበርክኬ እጸልይ ነበረ። ትንሽዬ ውሃ ቀድቼ ያስቀመጥኩት ነበር መሰለኝ። ውሃውን ትንሽ እንትን እያደረኩኝ 5 ቀን ከቆየሁ በኋላ ጸሎቴን ጨርሼ በጣም ደክሞኝ ስለነበር በሯን ከፍቼ ቁጭ አልኩኝ። ልክ ቁጭ እንዳልኩኝ እጁም እግርም የሌለው ሰው እየተንፏቀቀ በር ላይ ደርሷል። እጅም የለውም እግሩም የለውም። በሆነ ነገር እንዲህ ይንፏቀቃል። ከዛ ትንሽ ፈራሁኝና ኤልያስ የሚባል አንድ ባንክ የሚሰራ አለ። አሁን አዲስ አበባ ነው የሚሰራው። ኤልያስ ና አልኩት። ፈራሁት። ይኸኛውን የመጣውን ኤልያስም ዘሎ ገባለ እና ልግባ እባክህ ብዙ አልቆይም ይላል የኛው ሰውዬ በር ላይ አለው። ለምንድን ነው የምጮኸው አለኝ። ምን ለምን ትጮኻለህ? ኧረ እኔ አልጮኩም። አይ በጣም ትጮኻለህ። እኔ ከታች በአስፋልት እያለፍኩኝ በጣም ስለምትጮህ ነው የመጣሁት ሄድ ተብዬ ነው አለኝ። ደነገጡ። የሰውየው ፊዚካል የሚያስደነግጣል። እኔ ኬንያ ነበርኩኝ አሁን ነው የመጣሁት ምናምን ስለኝ በጣም ደነገጡ። ሌላ መንፈስ ነው የሚመስል። ግን ያለኝ ነገር ምንድን ነው? የሚገርም ነው። አይኖቻችሁ በቃ አዩም አይደለ? ምን በዚች ትንሽዬ ክፍል ውስጥ አንድ ጽሑፍ ዝም ብሎ ይዞራል አለ። ላንብብልህ ይለኛል። ጸጥ አልኩኝ። ከ5 ቀን በኋላ አላልከኝም? ኧረ ጸጥ ፈርቼው ማለት ነው። 5 ቀን ያልከው ሆነዋል፣ 5 ቀን ያልከው ሆነዋል አለኝና የለም ትንሽ ከቆየን በኋላ ማነው በኤልያስ የሚባል የባንክ ሰራተኛ ሮጦ ውጭ ሲወጣ ሲፈልግ የለም። እዛ ነሳን እና ልብሴን ያችኑ እንትን አድርጌ 6 ብር 7 ብር በኬሴ ነበረ። እሷን ይዤ በቀን ሞላ ሁሌ ይቀመጣለሁ፣ ሻይ እጠጣለሁ። የዛን ጊዜ 60 ሳንቲም ነው 65 ሳንቲም ነበር ብር ከምናምን 60 ሳንቲም። እዛ ቁጭ ብዬ ሻዩንም አልጨረስኩም። አንዴ ነው ፉት ያልኩት። 3 ፈረንጆችና አንድ ተስፋዬ ታደሳ የሚባል የሀረር ልጅ በጣም ሞደው ልጅ በኤንቲኦ መኪና ወደ ሆቴል ውስጥ ይገባሉ። ከሆቴል ውስጥ ሮጦ መጣልህና ታኬዝ ምንድን ነው የምታደርገው? ወይ አልነበርክም እንዴ እዚህ ለምን መጣህ? አሁን እዚህ ነኝ አልኩት። ከዛ ከመካከላቸው አንድ ፈረንጅ ካን ዩ ካም ዊዝ አስ አለኝ። ከኛ ጋር አብረን ትሆናለህ? ከዛ የት አልኩት። ቱሪስት አትሆንም ከኛ ጋር ምናምን ስለኝ ፈገግ አልኩና ከዚህ የትስ ቢይዘውኝ ቢሄዱ ምን ደግሞ ይሄንን ቱሪስት ዝም ብሎ ይዘውኝስ ብሎ ብዞሩ አልኩና ኦኬ እሺ አልኩኝ። ዱ ዩ ኖ ሂም? የስ አይ ኖ ሂም። ከዛ እዚህ ተቀጣጥራችሁ ነበር? ነው። ደውለለት ነበር? ነው። እንዴት እዚህ ተገናኛችሁ? አይ ዶንት ኖ። እዚያኛውም ገርሞታል እኮ አይ ዶንት ኖ። ከዛ ምን ቢሆን ጥሩ ነው ጋቢናውን ለእኔ ለቀቁልኝና እነሱ 3 ሆነው ወደኋላ ገቡ ማለት ነው። 4 ሆነው አንተ እዚህ ጋር ሆናሉኝ። ሰፈር የነበሩ ሰዎች ጠፍተዋል ብሎ እንዳይጨነቁ ባንክ ሄጄ መንገድ ሄጃለሁ አልኩና በዛው ሄድን ማለት ነው። ይዘውኝ ሄዱ። 40 ምንጭ ደረስን። 40 ምንጭ ሊነጋ ሲል ያ ሰውዬ ተነሳ። አንኳኩቶ በሌሊት ላስነግረኝ ቱናይት ዛሬ ማታ አለ። በእንግሊዝኛ ነው የሚያወራው። እግዚአብሔር ተናገረኝ አለ። ምን አለ አልኩት። this is the right man to work with you። እኔ ከ3 ነው 4 ደረጃዎች ወደቅኩ ማለት እስከዛ ድረስ
ከነ ልብሴ ነግሯቸው፣ የለበስኩትን ልብስ ነግሯቸው፣ ፊዚካሊ ነግሯቸው፣ እንዲህ አይነት ሆቴል ውስጥ የምታገኙት ሰው አለ ምናምን ብሏቸው ጽፈዋል። እነሱ ወደ ኢትዮጵያ ሲመጡ የመጀመራቸው ነበር። እዛ እያለ ወደ ሀመር ሄድን። ከሀመር ተመለስን። የሀመሩን ራእይ ያገኘሁት ከዛ የተነሳ ነው። እዛ ሀመር እዛው ነበር እየኖርክ ታገለግል የነበረው ወይስ ሻሸመኔ ነበር የምትመላለስ? ሀመር ደርሰን ስንመለስ ከ14 ቀን በኋላ ከሰዎቹ ጋር ተመለስን። ሀመርን አላቃትም ነ ራእዩም አልነበረኝ ምንም አልነበረኝ። ወደዛ ሜጃ አላቅም። ከዛ ተመልሰን መጥተን እዚሁ በቀለሞላ ያገኙኝ ቦታ ላይ ይዘውኝ መጡ። የ3 ሊትር የሚሆን ዘይት ገዙ ማለት ነው ከሆቴል። ችግር የለውም እንከፍላቸዋለን፣ ዘይት አምጡ አሏቸው። ዘይት ሰጧቸው። የኩክ የምናደርግ ነበር ይመስላል። በሰዎች በተቀመጡበት ቦታ ላይ ሙሉን ዘይት በእኔና ከነ ልብስ ያፈሰሱ እዛ ሆቴል ውስጥ እና በጣም የሚቆጡ ነበር። አንዳንድ ነገሮች እንደዚህ ጴንጤዎች በቃ እንደዚህ ሆቴል ይረብሻሉ፣ እንደዚህ ምንድን ነው ይላሉ። ግን ቶሎ አድርገው ከነ ዘይቴ አንጠልጥለው መኪና ውስጥ አስገብተውኝ ተነዳ ማለት ነው። አዲስ አበባ ለምንድነው ስላቸው ልብስ እንቀይርልሃለን ተባለ። ሙሉ ልብስ ተገዛ፣ ነገሮች ተቀየሩ፣ ብዙ ነገር ተቀየረ። የሚያስፈልገኝ ነገር ተቀየርና እንዲህ አሉኝ፣ የፈለክበት ቦታ ከሰራሃል፣ የፈለግበት ምርጫው አንተ ነው። ስትፈልግ ሐዋሳ፣ ስትፈልግ ሻሸመኔ፣ ስትፈልግ አርባ ምንጭ፣ ዌርኤቨር አንተ የመረጥክበት ቦታ ላይ ትሰራለህ፣ እኛ በየወሩ ብር እንልክልሃለን ተባለ። ያኔ የመጀመሪያዬም ባንክ አካውንት ያወጣሁበት ጊዜ እሱ ማለት ነው። መቼ ነበር እሱ ማለት? 92 ወይ 93። ከዛ ሲጠይቁኝ ምን አልኳቸው? አይ መሀል ነገር አልሰራም፣ ሻሸመኔም አልሰራም፣ አርባ ምንጭም አልሰራም። የሄድኩበት ወንጌል አልደረሰበት በጣም አዝኜ ውስጤ አዝኜ የተመለስኩበት ቦታ ላይ የቀረውን ህይወቴን አሳልፋለሁ አልኩና አንድ ቃል በእንግሊዝኛ እንዲህ ብዬ አልኳቸው። ትንሽዬ አሁን ነው ይመጣል። ይሄ ነው በአማርኛ አልኩትም በእንግሊዝኛ ኋላ ነው የቀየርኩት። I will never stop until I see new life there። አዲስ ህይወትን እዛ እስከማይ ድረስ እዚህ መምጣቴን አላቋረጥም ብዬ ቃል ገባው ማለት ነው። ከዛ አስራ ምናምን ዓመት እየተመላለስኩ ሰራሁኝ። ምን ማለት ነው ይሄ? እዛ ያን ሁሉ ጊዜ መኖር ስለማትችል በየ2 ወሩ እሄድ ነበር፣ ለ7 ቀን፣ ለ1 ሳምንት፣ አንዳንዴ ለ2 ሳምንት። ከዛ መጥቼ ቆያለሁ። እዚህ አገልግሎት ደግሞ ጀምሬ ነበር መካነ ኢየሱስ። እንደዛ እየተመላለስኩኝ ስራውን ለ13 ዓመት አካባቢ ሰራሁ። ወደሚቀጥለው ጥያቄ ሲሄድ ፓስተር፣ እዛ ሀመር አንድ ነገር ተከስቷል እና እዛ አካባቢ መጽሐፍ ቅዱስ ቀብረሃል ይባል ሰምቻለሁ። እና ለምንድን ነው ያን ነገር ለማድረግ ያነሳሳህ? ምን ነበረ? ከባድ ነው። እዛ ሁሉ ነገር ከባድ ነው። ሰው ጥሩ ነው። በጣም የተወደዱ ናቸው። በጣም ፍሬንዶችን አፍርቼ ነበር። እነ ሀሊማ እነ አርገማ እና የሚባሉ ቤተሰቦች አሉ። ባልና ሚስቶች ናቸው። በጣም ነው የሚወዱኝ። ግን ለወንጌል ስራ እጅግ በጣም ከባድ ነው። ኤሪያው በጣም ከባድ ነው። የዛን ጊዜ 100% ዝግ ነበር። በልዩ ልዩ ስትራቴጂ ነው የምትሞክረው። ፍየል እያረድክ 4-5 ፍየል ታርዳለህ። ፍየል ትጋብዛቸዋለህ። ስጋውን ለመብላት ሲሰበሰቡ ጸልያን ነው የምትበሉት፣ በርጆ በሂሮ እያልን ሳንጸልይ የምንጸልየው ለከብቶቻችሁ፣ ለመሬቱ ጤና ስለሚሰጣችሁ እንዲህ እያልክ ነው የምታደርገው። ብዙ ጊዜ ሞከርኩኝ። ብዙ ጊዜ እንደዛ አደረግን። ሰዎችን ማቅረብ ቻልኩኝ።
ግን ሁል ጊዜ በእንዲህ አይነት ሁኔታ አትችልም። የዛን ጊዜ ፍየል ርካሽ ነበር ኦፍኮርስ፣ ግን ገንዘቡም ደግሞ ውድ ነበር። ያን ሁል ጊዜ ማድረግ ስለማልችል ይሄ ኦይንትሜንት የሰውነት የቁስል ቅባቶችን ይዤ እሄድ ነበር። የሆድ ትላትል መድኃኒቶችን ይዤ እሄድ ነበር። ቁስሉን ይዤ የሚሄድበት ምክንያት ባህል አለ እዛ ጋር። ሴቶች ሲጨፍሩ ይመቷቸዋል። በአርጩሜ በጣም ይመታሉ። ጠንካራ አርጩሜ አለ። በቴሌቪዥን ያያቸው ይመስለኛል። ያኔ ሲመቱ ሰውነታቸው በሙሉ እንትን ነው፣ ቁስል በቁስል ነው የሚሆነው እና ያንን በዛች በትንሽ ድንኳን አለችኝ እዛ ስለምተኛ እንደ ትንሽ ሐኪም ቤት ነበረች። ሴቶቹ ትናንትና የተመቱት እኔ ጋር ይመጣሉ፣ በጣም እየተንቀጠቀጡ በጣም ስለሚያማቸው ማለት ነው። ስለዚህ ያንን ይሄ የቁስል ክሬም እንትን እያደረግኩኝ እሱን አክምና በሱ እየጸለይኩኝ ጸልዬ ነው የምሰጣችሁ ብዬ ትንሽ ጸሎት እየጸለይኩኝ፣ ረጅም መጸለይ አልችልም። እንደዛ ነው የምታደርገው። እንደዛ በማድረግ ቆየው ማለት ነው። እንደዛም አደረግኩኝ። ትንሽዬ ፕሮግራም እናደርግ ነበረ። የሆኑ ወጣቶችንም ይዤ እሄድ ነበር፣ ግን በቀላል አልነበረም። አንድ ቀን ጌታ በህልም ተኝቼ የሆነ ፒክቸር አየሁኝ ማለት ነው። የሆነ ስዕል ሳይ የሐመር ወዛ አካባቢ ያሉት ዘሮች ወደ 12 ናቸው። የተለያየ ጎሳዎች 12 ናቸው እና የ12ቱንም ጎሳ የሚወክል 12 መጽሐፍ ቅዱስ ገዝቼ በመሬታቸው ውስጥ ማኖር ፈለጉኝ። ስለ 12ቱም የሚወክል 12 መጽሐፍ ቅዱስ እንዴት እያለቀስኩኝ